አይመስለኝም። ምክንያቱ ደግሞ ቤተሰብ ደስ አላላቸውም ያለው ነገር ሁኔታ፣ ቪዲዮ ምናምን አልተመቻቸውም እና ከዚህ በኋላ ማቆም አለብሽ አሉኝ። አስረድቻቸዋለሁ ብዙ ነገር፣ ግን ደግሞ በቃ አንድ ያመኑበት ነገር ስለሆነ ምንም እሺ ሊሉኝ አልቻሉም። አውቃለሁ እኔ ነግራቸዋለሁ ብዙ ነገር፣ አንተ ጥሩ ሰው ነህ አውቃለሁ። ምናልባት ቢያውቁ ጥሩ ነገር ሊኖራቸው ይችል ይሆን ነበር፣ ግን ደግሞ በሚያዩት ነገር ስለሆነ ከዚህ በኋላ የሚሄዳችም በቃ ማቆም አለብሻል። በምትፈልጊው ቤተሰብን ማውራት ካለብኝ ላውራ ስልሽ ቤተሰብን እናትና አባትን ሳይሆን እህትና ወንድሞች ያው እኔ ኤጅ ላይ ካሉ ሊያውቁት የሚገባ ነገር ማሳወቅ ያለብኝ ነገር ላሳውቃቸው። እንደዛማ አይሆንም። በዚህ ሰዓት እንዲህ ተቀራርበን በአንዴ ወይ ደግሞ ነገር እሺ፣ ቢያንስ የሰው ልጆች ከሆኑ እኔ በዚህ ናህል ልክ ለምን ነው አሁን ገብቶሻል? ማስወዳት እኮ ብዙ የምትችያቸው አጋጣሚ አስረድቻቸዋለሁ። ከእውነት ማለት ከምችለው በላይ አስረድቻቸዋለሁ። እኔ በዚህ ልክ ለምን ምናምን በቃ እረዳቸዋለሁ። እነሱም ቤተሰብ የሚያስቡት ነገር ለእኔ አስበውልኝ ስለሆነ ነው። ባለሚሄዳችም በቃ ማቆም አለብሻሉ። ወይ ደግሞ ቤተሰቦችን በጣም ነው የምወዳቸው፣ በጣም ነው የማከብራቸው። እነሱ ያሉትን ነገር ማድረግ ነው የምፈልገው። ስለዚህ ከዚህ በኋላ እናንተ ያለን ነገር እዚህ ጋር